ይሄን የመሰለ ምርጥ ሳላድ እንዴት እንደምንሰራ እንዴት እንደሚጣፍጥ በጣም ቆንጆ በጣም የሚጣፍጥ ምርጥ ሳላድ ነው። ፕሮቲን በደንብ አለው ሳላድ ነው። ስለዚህ አብረን እንዴት እንደሚጣፍጥ በጣም ነው ሳላድ የምወደው። ስለዚህ እስቲ አብረን እንዴት እንደሰራሁት እዚህ ጋር እናያለን። በጣም ቀላል ነው፣ የሚሰራ ነገር ነው። አብራችሁን ሁኑ። ስኳር ድንቻችንን እንጠቀማለን። ስኳር ድንቻችንን ላጥ እናደርጋለን። ከዛም በኋላ ከተፍ ጥብጥብ እናደርጋትና ስኳር ድንቻችንን ከዛም በኋላ ኦቨን ውስጥ እንከታለን። በ400 ለ15 ደቂቃ አካባቢ እንከታለን። ከዛ እንደዚህ እንደምታዩት ቆንጆ ነው። በጣም ደረቅ ብሎ ዘይት አይፈልግ ምን አይፈልግ። እዚህ ጋር ደግሞ እኔ ቺክፒ ወይንም ደግሞ ሽምብራ ዘፍዝፌ ያሳድሬ ነበር። እሱን ቀመምኩት በጨው፣ ብላክ ፔፐር፣ ጋርሊክ ፓውደር፣ ኢታሊያን ሲዝኒንግ ደስ ስለሚለኝ ኦኒየን ፓውደር፣ ፓፕሪካ አረኩበትና ሚክስ አደረግኩት። ከዛም በኋላ ይሄን ደግሞ በኤር ፍራየር ነው፣ ኤር ፍራየር እጠቀማለሁ። በኤር ፍራየር ትንሽ አቮካዶ ኦይል ስፕሬይ አረኩበት። ከዛም በኋላ ቺክፒውን ጨመርኩበት፣ ሽምብራውን። ከዛ ለ400 ላይ ለ15 ቆንጆ ሆኖ ወጥቷል። ከዛም በኋላ ብሮኮሊን ጥብጥብ በደንብ አደረግኩት። ብሮኮሊን ክትፍትፍ አደረግኩና ውሃ ጣድ አድርጌ ውሃው ብሮኮሊ እንዲጣፍጥልኝ ውሃውንም ቀመምኩት። ጨው፣ ብላክ ፔፐር ያለኝን ጨውና ብላክ ፔፐር አደረግኩበት። ጋርሊክ ፓውደር አድርጌበታለሁ። ከዛ ነው ሲፈላ ጨመርኩበት። 15 ደቂቃ ስቲም ሆኖ ቆንጆ ሆኖ ወጣ። ከዛ ኪውከምበር በትንሹ ከተፍተፍ አደረግኩኝ። ከዛ ቼሪ ቶሜቶ እሱም ቆንጆ ነው፣ ሄልዚ ነው። ከተፍተፍ አደረግኩ። አቮካዶ በጣም ምርጥ ነገር፣ በጣም ወደው እሱንም ከተፍተፍ አደረግኩኝና ከዛ ሳላድ ድሬሲንግ ሰራው። ሎሚ ማስተርድ፣ የሎ ማስተርድ አደረኩኝ። ሀኒ ያደረኩኝ ባላንስ እንዲያደርገው። ኦሊቭ ኦይል አደረኩ። ከዛም በኋላ ጋርሊክ ፓውደር፣ ኦኒየን ፓውደር፣ ብላክ ፔፐር ኤንድ ቺሊ ፍሌክስ አድርጌ ከዛም በኋላ በደንብ አዋህድኩት። ዲልም ጨምሬያለሁ። ዲል ደስ ይላል፣ እሱም ጨምሬያለሁ። ከዛም በኋላ ይህን ሳላድ በደንብ አድርጌ አጠብኩት። ከዛ በማድረቂያ ያደረግኩት። ከዛም በኋላ ፕሌቴን ላዘጋጅ። ከዛ ሳላዲን አረኩ። ከዛ ስቲም ዲዮኖን ብሮኮሊን አረኩኝ። ከዛ ኪውከምበር፣ ከዛ ቼሪ ቶሜቶን አደረኩ። ከዛ ቺክፒውን ከዛም በኋላ ስኳር ድንቹን አደረኩበት። በጣም ነው የሚጣፍጠው። ከዛም በኋላ አቮካዶን አደረኩኝ። ከዛም በኋላ የሰራሁትን ድሬሲንግ ላው ላይ ፈሰስ አደረኩበት። ከዛ እዚህ ጋር ደግሞ የካቫ ሶስ በጣም ደስ ይላል። ቬጋን ነው፣ ጾም የለውም። እኔ ስለምወድ ለማድረግም ይቻላል። አደረኩበት። እንዴት እንደሚጥም በጣም ምርጥ ሳላድ ነው። ያቃጥላልም፣ እንደገና ደግሞ ጣፋጭም ነው። ስላያችሁኝ አመሰግናለሁኝ። ባይ